ክቡራትና ክቡራን የጅብሪል ቲዩብ ቤተሰቦች እንዴት ቆያችሁ? አለን ይመስገን። እስኪ ስለ ቀጥሎ ስለሚነግሰው ንጉስ ከነ ማብራሪያው እንግዲህ አብዛኞቻችን ብዙ ነገር ያወዛገበን ነገር ይኖራልና ጊዜው መቼ ነው የሚነግሰው ሪሊ ከዶክተር አብይ በኋላ ነው ወይ ምናምን በሚል ዙሪያ ላይ እዚህ ውስጥ የሆነ ግራ ተጋብተን የነበርንበት ነገር አለና እስኪ በደንብ እስቲ እናየዋለን። እያብራራን ማብራሪያ እየሰጠን እናነባዋለን። የርብ መከራ ጉዳጃ ይበት ነቢ ተናግረዋል። ኸይረል በሪያት ክፉ ንፋስ አለች አበሻ መሬት ፍጥረት የምትጨርስ በቀን በሌሊት ማዕናውን ልንገርህ ንፋስ ያለበት ከጦሩ መሃል አለና ድንገት ሽብርና ጭንቀት የሚበዛበት የሚደርስበትን በሩቅ ስንናገር ስንቃንችን ምን ይሆን ስንገባ ታፈር ከጦሩ ወዳንዲያ አለች ሰዓት ጦሩም ከመከራው ከጭንቁ ብዛት ምን አለበት ቢተርፍ ከሰዎች ጥቂት። ይሄ ስለ ሩብ ጦርነት ወይም የርብ መከራ የሚባል ከባድ ብዙ ህዝብ የሚያልቅበት ከባድ መከራ አለ እና ያን መከራ የርብ ጦርነት ወይም ደግሞ የርብ መከራ ነው የሚባለው። በዛን ጊዜ ብዙ የሀበሻ ልጆች የሚያልቁበት ተጨፍጭፎት በጦርነት በምን የሚያልቁበት ጊዜ ነው ብለው ስለ ርብ መከራ የተነበዩት ነው። ይሄ በሌላ ጊዜ ሰፋ አድርገን እንመጣበታለን። ያንድ ላም ወተት ያንድ ማሳሸት ይበቃ ነበረ ቢደርስ ዛለት ይታይ የነበረ መስሎ እንደ ጠላት አይገኝም ዘመድ እንደ መድኃኒት ከላሚም ነገሱ ከታችም ነገሱ ከቀኝም ቢነፍሱ ከግራም ቢነፍሱ መቅረት የለበት መሐመድ ኢያሱ። ይሄ መሐመድ ኢያሱ እንግዲህ መምጣቱ ግድ ነው የማይቀር ነው የተጻፈ ነውና አንዴ ከላይ ተጽፏልና ከቀኝም ነፈሱ ከግራም ነፈሱ ይመጣል መሐመድ ኢያሱ እያሉ ነው አይቀርም። ይሄ ሰውዬ በእናቱ አረቢያ በአባቱ ሀበሻ እጅግ ዘመን ኑሮ በጫካ በዋሻ የባዕድ አገር ሲሆን የሰው መሸሻ ወላሂ ኢልም ነው የባሮቹ ጋሻ። እና መሐመድ ኢያሱ ያልነውን ሰውዬ በእናቱ አረቢያ ነው በአባቱ ደግሞ ሀበሻዊ ነው ኢትዮጵያዊ ነው እያሉን ነው። እስኪ እናንተም ያው የምትጠረጥራቸው ሰዎች ካሉ ምናምን ነገር መጠርጠር አስፈላጊ ነው። ጊዜው ደግሞ የቀረበ ይመስላል በሂጅራ አቆጣጠር የነገሩትን እሱንም ጊዜውን መቼ እንደሆነ እናየዋለን ማለት ነው። ዘመኑ ሲደርሰው ያፌሉ ማይሻ አዋጅ ብቻ ይላል ቀን ጠፍተው ዒሻ በራሱ ይበራል የኸልቁ ማይሻ ሰዎችም አላዩ እንዲህ ያለ ኑሮ ይቀለባል ጤፍ ውሻ ድመት ዶሮ ሚዛጅ ሲሞላ የኸልቁ ማይሮ ጥቂት አነሳሁኝ የደርጎችን ቂሳ መሐመድ ንጉሱን እስኪ ጥቂት ላንሳ። ካስመራ መሬት ነው እሱ የሚነሳ ትከሻው ሰፊ ነው ራሱ ከባዳ የቁረሽ ዘር ነው ያበሻ ይሁዳ ካስመራ መሬት ድንገት ይነሳና የአረብን አውሊያ ተራ ይደርስና መካ መዲና ላይ ሐጅ ያደርግና ተሻግሮ ይመጣል በጎንደር ይልና በበገም ብድር ብሎ ተንታ ይገባና ደብሩን አስከፍቶ አዛን ያደርግና የጁማን ሶላት እዛው ይሰግድና ቡናውን ያስፈላል ይፈላልጥና ለሚያዝያ ጊርጉስ ለጉንበት ልደታ አዛን ያደርጋል መቅደላ ተንታ አውሊያ ሲኸድር እዚያ ነበርኩኔ ዳላንታ ይዘልቃል የአረቦች ምስለኔ ብለው ስለ መሐመድ ኢያሱ ክስተቶቹ አመጣጡ ከየት ነው የሚነሳው ዘሩ ከየት ነው ሀበሻነት እና የቁረሽ ዘር አለበት ብለዋል። ያው እንግዲህ የሀበሻ ይሁዳና የቁረሽ ዘር ነው ብለዋል። ቁረሽ ማለት በነገራችን ላይ ያው የአረቦች ጎሳ ነው። አረቦች ዘንድ በላጭ የሚባለው ጎሳ ነው ቁረሽ ማለት እና ካስመራ መሬት ድንገት ይነሳል እያሉ በዚህ ስቴፖችን በበገምድር ብሎ ተንታ ይገባል ከዛ ደብሩን ያስከፍታል አዛን ያደርጋል እዛ እና የጁማ ሰላት እዛው ይሰግዳል ቡናውን ምናምን ጠጥቶ ከዛ በኋላ ለሚያዝያ ጊርጉስ ለጉንበት ልደታ። በነገራችን ላይ የሼህ ሁሴን ጅብሪል ትንቢት ብዙ ነገር እንግዲህ ጥናት ያስፈልጋልና ከጊዜ አንፃር ታውቃላችሁ እንግዲህ ብዙ መጽሐፍቶች እንደሚበረዙ እንኳን የሼህ ሁሴን ጅብሪል መጽሐፍ አይደለም የሼህ ሁሴን ጅብሪል ብቻ የተጻፈ ብቻ አይደለም ኦሪጂናሉን ማፈላለግ ከኛ ግድ ይለናል። እዛ ሰፈር ድረስ ሄደን ማጥናት መጽሐፍ መቻል አለብን። እንዲሁም የልጆቻቸውም አሉ እነሱ ስፔሻሊ በራሳቸው ሼህ ሁሴን ጅብሪል ፊት ለፊት ሆኖ ደረሲያቸው መሐመድ ኑር ኢሳ የሚባለውን ያጻፈው የአረብኛ መጽሐፉ አለ እና አሁን እንግዲህ ካናዳ ላይ ሀገር የሚኖር የእሳቸው የልጅ እሱ ጋርም እንዳለ ነው መረጃ እኔ ጋር የደረሰው።
እስቲ እዛ ሰፈር ላይ ሄዶ በቃላቸው በደንብ ያጠኑት ሰዎችም አሉ። እዛ ሄዶ ማጥናት ያስፈልጋል። እና የፖለቲካ ሰዎች ብዙ ነገር ይሰራሉ እና አንዳንድ የማይመስል ነገር ስናገኝ በዛ መሃል ላይ በደንብ ሳናጠናው ሊሆን ይችላል። በተለያዩ ምክንያት ሰዎችንና ተሳስተን የምንጨማምረው ነገር ይኖራል። በፖለቲካሊም የሆነ ነገር የምናሳስተው ነገር ይኖራል እና ስንረዳው ጀስት ይህ በዚህ መልኩ ነው መሆን የሚችለው ብለን ቃላቶቹ ምናምን ከእውቀት ማነስም ሊሆን ይችላል። አሁን ይሄ በወጋለ ተፈሪም ሲጽፍ አሁን አረብኛዎቹ ምናምን በደንብ ስለማይገባው አንዳንድ የሚስታቸው ነገራቶች አሉ። እነሱን ሊያበላሽ ይችላል ሳያቅ ማለት ነው። አንዳንድ የፖለቲካ ሰዎችም ዝም ብሎ ያልሆነ ነገር ሊጨምሩበት ይችላሉ። ጥንቃቄ ያስፈልጋል። አሁን እዚህ ጋር ምናልባት ያው እንግዲህ ሻህ ሁሴን ጅብሪል እንደዚህ አሁን ለመያዝያ ጊዮርጊስ ለጉንበት ልደታ ምናምን የሚለው አሁን እነዚህ አይነት ነገር ከእሳቸው አንደበት ሊወጣ ይችላል ወይ? ምናልባት አንዳንድ የክርስቲያናዊ አገላለጽ ሊጠቀሙ ይችላሉ ወይ የሚለውን ጥያቄ ስለሚያነሳ ነው። እስኪ እንቀጥል። መሬት ትበጃለች ሆና ባለተራ ትትሰራ የናት መቅደላ በኖራ በስተፀሐይ መውጫ አለ የሚሉት እኔን የሚመስለኝ የማመዶች ቤቴ ያስመራው ባላባት ሙሐመድ ደያስ የሚሄድበትም በለወራ ፈረስ የአበሻን አውሊያ ተራ የሚደርስ አበሻን አድርሶ መቅደላ የሚያደርስ በማለት ስለ መሐመድ ኢያሱ አመጣጥ በየት ነው? በፀሐይ መውጫ እንግዲህ በምስራቅ በኩል ነው የሚመጣው እና ከመሐመዶች ቤት ይነሳል። ያስመራው ባላባት ነው መሐመድ ኢያሱ ወይም መሐመድ ኢያሱ ነው የሚባለው ብያችኋለሁ። የሚሄድበትም በላወራ ፈረስ ነው ብለውታል። እንግዲህ ለወራ ፈረስ ማለት አገላለጻቸው የሆነ የሚይዘው መጓጓዣ ዘመናዊ መጓጓዣ ስሙን የተጠቀሙበት ይሆናል ማለት ነው። አሁን እንግዲህ በዚህ ጊዜ መኪና ሊሆን ይችላል ዋትኤቨር ወይም ደግሞ ሌላ ጀትም ይሆኑ ይሄ እሱም ተጠቅመውት የሚመጣው ነገር ለወራ ፈረስ ብለው ገልጸውታል ማለት ነው። ዋሂድ ቃህር ባርሻ አደባባይ በራህመት ሲያውግ ሰማሁኝ ጉድ አጃኢበት የንፋስ በሽታ ይመጣል ድንገት ሐልቁን የሚጨርስ በቀን በሌሊት በሸርቅ ዙሁር ነው የሚዘልቅበት መድኃኒቱን ንገረኝ ብዬ ጠየቁት ሌትም ሆነ ቀን በዱዓ መጽናት ደግሞ ሁለተኛ የቁርአን አያት ሸፊዓ ነይት ሁል ጊዜ መቅራት ደግሞ ሶስተኛ ተህሊል መጠጣት 30 ናቸው የተህሊል አያት ማር ጋር ድብልቅ አድርጎ መጠጣት ለይተህ ንገረኝ አሰማሙን ሲያመን እንድናውቀው ሲፈተል ወስፉን እኩል ራሴ ነው እኩሉ ልቤን እኩሉ ጀርባዬን እኩሉ ሆዴን እኩሉ እንደ ከብት ሸፍኑኝ አቅሎኔ እንዲህ አድርጎ ነው ሲያድለው መናን። ይሄ ደግሞ ሙሉውን የኮሮና ቫይረስ አቅርቤላችኋለሁ። እሱንም ገብታችሁ ማየት ትችላላችሁ። ስለ ኮሮና ቫይረስ ነው የተነበዩት ነው። እንቀጥል። አንበሳው ንጉስ ይገዛል ለ6 ዓመት ለጥቃት መጣለች ደግሞ አንድ ሴት ግዛቷ የሆነ 9 ዓመት አያገዛዝ ማማር የዛ ወራት ከዛ የደረሰ አላህ ይቶለት ዝናብ ሐሳብ የለው በበጋ ወራት ጥቂት ከሰብ አድርጎ በብዙ ማምራት ገበያ እንዳውድማ መጻቅ ባሻበት ብለው ይሄ ከሱ በኋላ 9 ዓመት የምትመራ ንግስት መጣለች እና እሷ በሷ ጊዜ ጥሩ ወራት አሉ። ኢትዮጵያ ሕዝብ ደስተኛ ሆኖ ሳይራብ ሳይቸገር የሚኖርበት ጊዜ ነው። ገበያውን በሽበሽ የሚሆንበት ጊዜ ነው። ለጥቃ ከሱ በኋላ የምትመጣ ሴት ነች። መሐመድ ኢያሱ ስንት ነው ዓመት ነው የሚገዛው? መሐመድ ኢያሱ ቁብ የተባለና አእምሮ ይነግሳል ያልታወቀውን ሰው እሱ አውቆት ያለቅሳል። ችግር ጠፍቶ በሱ ሁሉ ይፈራረሳል። አብን ተዘርግቶ ዓላማ ተስፋፍቶ 6 ዓመት ይገዛል ደህና ፀሐይ ወጥቶ ስቃይ መከራ ይታያል አብቅቶ በማለት 6 ዓመት እንደሚገዛ እና ችግር ይጠፋል እና እንደዚህ አይነት ኢቨንቶች ይፈጠራሉ ማለት ነው። ለ6 ዓመት ይገዛል ምንም ችግር የሚባል ነገር ከሀበሻ ምድር ይጠፋል በማለት ስቃይና መከራ ያበቃል ለኢትዮጵያ ማለት ነው። የሀገራችን ሰዎች ሄደው በሰው ሀገር ጤፍ ትሆናለች ይህች የኛ ሀገር ይቆረጥባታል የእምቦጨው ሞፈር ለብስም ጉርስም ቢሆን ሞልቷል በዛ ወቅት ሜዳውን ይሞላል ውዴታና እዝነት ዛፍ ያየ እንደሆነ አሻግሮ ድንገት ና ብሎ ይጠራል የሰው ልጅ መስሎት ወዲያውን ያልፍና ችግር ጭንቀት ጀንበሩ ይዘልቃል ይህ ብላ ወራት 1348ኛው ሂጅራው ሲሆን ሰይድ ሳዳት ሙሐመድ የኑር ልጅ ነው የሰነፍኩት ያበሻ ቀበሌ ደላንታ መሬት በማለት ይቋጩታል ማለት ነው። አሁን 1348ኛው የሂጅራ ነው የሚሉት እንግዲህ እዚህ ጋር ነው አብዛኞቻችን ግራ ያገባል። 1348ኛው ቁጥሩን አይደለም እሳቸው በቁጥር አይደለም ያስቀመጡት 1300 ቢልና ይሄ 00 ስለሆነ ሌላ ነገር እንዳይመስላችሁ ከ13000 በኋላ እንዳይመስላችሁ 1300 ፕላስ 48 ነው። እሺ እና ይሄ ግን 1300 የሚለውን 1448ኛው ያው ይሄ
1300 ብሎ የጻፈው ብዙ ስህተት እንዳለ ቃላቶች እዚህ ጋር ብዙ ግድፈት እንዳለ አይተናል እና ይሄንንም ቁጥሩ 1400 ለማለት አስቦ ብለን ብንወስደው ነው አሁን ሚኒንግ የሚሰጠው እና 1448ኛው ሲሆን ምን ማለት ነው ጀስት አሁን 43 ይመስለኛል ያለ ነው እና 43 እስከ 48 ስንት ነው 5 አመት ዘን አፍተር 5 years ይሆናል ማለት ነው ከ5 አመት በኋላ ጀስት ዶክተር አብይ 8 አመት ወይም አካባቢ ከመራ በኋላ የሚመጣ ማለት ነው እና አፍተር ናው 5 አመት ማለት እንግዲህ እንደዛ ብለን ነው ሚኒንግ መስጠት ያለብን ለዛ ነው ከዶክተር አብይ በኋላ መሆን አለበት ብለን እኔ ያሰብኩትን የተረጎምኩትን ማለት ነው ዲፋይን አድርኩት በዚህ መልኩ ነው እኔ የተረዳሁት እና ይሄ በቃላቱን ይሄ በቃላት 1348ኛው የሚለውን 1300 በቁጥር ሲያስቀምጠው እዚህ ጋር ተሳስቶ ብዬ ነው እኔ ወሰድኩትና በዚህ መልኩ ብንፈስረው ወይም ብንተረጉመው የተሻለ ሚኒንግ ይሰጣል ሶ መሐመድ ኢያሱ ወይም ደግሞ መሐመድ ደያስ ከ5 አመት በኋላ ይመጣል ብለን መደምደም እንችላለን ማለት ነው ኦኬ በጣም አመሰግናለሁ ስላዳመጣችሁኝ ሐሳብ ካለ እናንተም ሌላ በዚህ መልኩ ነው አይ እንደዚህ አይደለም የምትሉት ነገር ካለም ኮሜንት ላይ አስቀምጡልኝ ሰብስክራይብ አድርጉ የደወል መጫኗንም እንዳትረሱ አመሰግናለሁ በሼህ ሁሴን ጅብሪል ስም ቻው Sheikh Hussein Jibril